ሰርፕራይዝ እንዴ ከሰው ጋር ነሽ እንዴ? ይዘብ ጀመር ደደጌ እናቴ ተው ኬክ ላይ ኬክ ምን ሆነሽ ነው? ሰላም ሰላም ውዴ ጁኒየር ቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ናትኔል ነኝ እና ፋሚሊ ዛሬ ከ3 ወር ቆይታ በኋላ ጠፍቼ ብዙ ነገር አሳልፌ ዛሬ መጥቻለሁ እና ፋሚሊ በጣም ናፍቃችሁ ነበር ባይዘው እና ዛሬ የሆነ ቪዲዮ ይዤላችሁ ነው የመጣሁት እና ምን መሰላችሁ ቪዲዮም የጓደኛዬ ማቲያስ ዘፈን 400,000 ስለገባ እቤቱ ድረስ ሄጄ ሰርፕራይዝ ላደርገው አስቤያለሁ እና ያው በርግጥ የቪዲዮ ሀሳቡም የመጣልኝ እዚህ ከደረስኩኝ በኋላ ነው እና ፋሚሊ ሁላችሁም በጣም ናፍቃችሁኝ ነበር። ከዚህ በኋላ ባሪፍ ቪዲዮ እንከሰታለን ማለት ነው እና ፋሚሊ ገብተን ያለውን የሱ ሪአክሽን ጥግ ድረስ እናያለን። ተመቹኛላችሁ። እስከዛ ሰብስክራይብ እያደረጋችሁ ወደ ቪዲዮ ፋሚሊ እንግዲህ በስተመጨረሻም ቤቱ ደርሰናል እና ያለውን ሪአክሽን አብረን እናያለን። እስከ መጨረሻው ተከታተሉን። እስቲ እንገባና ሚሮን እናያለን። ያው ነዮ እና ፋሚሊ በስተመጨረሻም ደርሰናል። ስማ ገብቼ ማለት ነው ልቅልቃ እናቴ ተሙ እንዳለ ጭምልቅልቅ ያው ቤቱ ደርሰናል እና ፋሚሊ እንግዲህ ማንም የለም። ኧረ የለም እዚህ የታባቱ ና ሰርፕራይዝ እንዴ ከሰው ጋር ነሽ እንዴ? ረበሽኳችሁ? ማርያም ምን አመጣ ዛሬ? እኔ ልውጣላችሁ በቃ እኔ እንዳሰብኩት አልሆነም። ነገሮች ሁሉ እንደዚህ ይሆናል ብዬ አላሰብኩም ነበር። ይቅርታሽ። ኧረ ምን እያሳያት ነው? ምን እያያችሁ ነው? ብራዘር ለ400,000 እናቴ ተመካራ ይዘብ ጀመር ደደጌ እናቴ ተው ኬክ ላይ ኬክ ምን ሆነሽ ነው? እኔ ኬክ ይዘሽ ነው እንዴ? ሶስት ወር እንዴ ወንዲ ተገኘሽ ነው ምንድን ነው? ነቁጭ ነዚህ ጋር አከፊው ነቁጭ ችግር የለውም። እንዴት ነው እናት ና እዚህ ጋር ኧረ ነይ ችግር የለውም። እኔ እነሳለሁ ማርያም አንተ እዚህ ጋር መጣም ኧረ ጣጣ የለውም። እሺ እንዴት ነው 400,000 እንትን እንዴት ነው ፍምስና ዘፋኝ መሆን ፊሊንጉ ነው አየሽዋ? እናቴ ተሞተ ዘፋኝ ኮንኩ በኋላ ተገናኝተን አናውቅም። የመገናኘት እድላችን በጣም ነው የጠበበው። በጣም ከቤት አይወጣም። በጣም አስቸጋሪ ልጅ ሆኗል። አቦር ኬክ እንዴት ውድ እንደሆነ እስማንጉድ ወይ ጉድ! ምንድነው? ክፈችው እንጂ ክፈቱ እንጂ አንጀቴ ነው። ሌላ ነገር በምን አወቃንተ? ኧረ የለውም። ምንድነው? አንቺ ናጣው እንጂ ብልሽ ነው ላላልጭ ኧረ ትቆያላችሁ በጣም ቆይ። እኔ እስከዛ ሌላ ቪዲዮውን አንሰርቼ ልምጣ። አዲስ ዩቲዩብ ቻናል ራሱ ነው ጁኒየር። ምን ሆነሽ ነው አንቺ? ሰላም የጁኒየር ቲዩብ ቤተሰቦች እንዴት ናችሁ? ያው ዛሬ ኬክ ይዞ መጥቷል እና ፋሚሊ ከ3 ወር በኋላ ምንድነው ወርቦናል እኮ ለራሱ ነው ያመጣ። አንተ ተላጥ ኧረ ስልኩ ስቶሬጅ ፉል አለ። አንጀቴን በላው። አይ በቃ እንግዲህ አሁን አንቺ ቀደሽው ነው እንጂ ልጠሽው አይደለም በስተክ እንዴ? እሺ ኧረ ጓጓ ኧረ የራሱ አንጀቴን በላው እንዴ? አይፎን ቢሆን በዚህ ካርቶን ያዴ ምንድነው? እስቲ ወሬ በስማ ይሄ አልቀደዳል እናቴ ተሙታ 400,000 ግማሽ ነው የከፈልከው። ደረጃውን ስወጣ ወደዚህ ሲል 400,000 ይላል እናቴ ተሙታ። ሌላ አሁን ለቀጣይ ዘፈን ማበረታቻ ነው። አንቺ በዚሁ እንዳታቆሚ
ምን ኧረ ችግር የለም እንዳታለቅስ። ኧረ ማልቀስ የለብሽም እንዴ ይሱቂ። ያው እንግዲህ በመጀመሪያ ደረጃ እንትን ያወጣው ሂሳብ ነው። ሂሳብ የፈጠነ ሂሳብ ላይ ነው የሚገባው። በቃ ኧረ እባክህ ናቲ you are ready ምን ብላ እንጂ ቁረሽ እንጂ ምርቃቴን ልመርቅ። እሺ ቆይ ያውራና እንግዲህ ያው ናቲ እንደምታውቁት ከዚህ በፊት ሙዚቃ አለው። አይ ምንድን ነው ርዕሱ ራሱ አየዋ እንትን ለማለት ይሮጣል። ለምን 400 ሺህ ቪው ትልቅ እኮ ነው አይደል? ምን ለሞራል ነው። አይ ከዚህ በፊት ዘፈን ነው ኬክ ወስጄለት ነበረ ማ ያው ነው እና ያው መጀመሪያ ደረጃ ቴንኪው 400 ሺህ ደርሰናል። ምናልባት ክሊፑን ያያችሁትም ትኖራላችሁ፣ ያላያችሁትም ትኖራላችሁ። ግን ዛሬ ለጁኒየር ቲዩብ ቤተሰቦች ያው ማቲያስ ነኝ። መጀመሪያ ራሴን ላስተዋውቃችሁ። በጣም ፌመስ ነኝ የራሴ ቲዩብ ቻናል እና ለማንኛውም አረጋጋይት ከተለቀቀ ኦልሞስት 3 ሳምንት ነው ምናምን ነገርና በ3 ሳምንት ጊዜ ውስጥ 400 ሺህ ቪው ስላገኘ በጣም ደስ ብሎኝ ስቶሪ አድርጌ ነበር። ያቺን አይቶ ነው መሰለኝ ያው ሂሳብ ምናምን እንዳትለኝ በኋላ ግማሽ ደረሰኝ አለስኩማ እና 400 ሺህ ገብተናል። በጣም እናመሰግናለን። ምናልባት እዚህ ውስጥ ያያችሁት ካላችሁ ያው በዚሁ አጋጣሚ ሀሳብ አስተያየታችሁን ኮሜንት ላይ ብጽፉልኝ ደስ ይለኛል። 400 ሺህ ገብተናል። 400 ሺህ ማለት እኛ ሰፈር ስንት ሰው ነው ያለው? ቢበዛ 30 ሺህ ቢኖረው ነው። ስለዚህ ሁለት ክፍለ ከተማ ሰው ነው ቪዲዮን ያየልኝ እና በጣም አመሰግናለሁ። እና ኬኩም ይጣፍጣል። በብሬ ነው የኔ ብር ስለሆነ እኮ ነው። አይ ሰው ብር ይጣፍጣል እንዴ አታ ዋው መቃኔ አረብሻችሁ። ኧረ ጣጣ እንዴ ላስታውቃችሁ በዚሁ አጋጣሚ ችግር የለውም ምን ስትወጣ ጠብቄ ስልኳን እቀበላለሁ። ያው እሷ ቤት ያደርግ ቤዛ ትባላለች። እኔ አክስቴ ቤዛ ነው ምላስ አብሮ አደጌ ነች። በጣም ጥሩ ልጅ ነች። አልተማርክም አንተ። እሷ ግን ፈርስት ይር ማርኬቲንግ ማኔጅመንት ተማሪ ነች። ስለዚህ እንግሊዘኛ ምናምን ቴክስት ሲላክልህ ኮንቨርት እያደረገች ትልክላለች። ኢንኬዝ ከተቸገርክ ቤዛ ኬት ነው ከቆይ ካራምሳ ያረግልኛል እና ለማንኛውም አጋጣሚዎች እኔ ሊዲያ እኛ ሊዲዮ እንብላ እንጠጣ እንጂ ምናምን ብሉ እናንተ አረኛ እንሂድ ኬክ እንትን ኧረ ቆይ እንትን ይዤ ልምጣ ቢላ ይዤ ልምጣ እኔ ይዤ እመጣለሁ። ናይ ችግር የለውም። ብርቱካን መቁረጫ አምጣሉ ደግሞ እዮባ እና እንቀቦ ቀጣይ ስጦታ አምጥተሃላ? እንቀቦ ቀጣዩን ሰብስክራይብ አድርጋችኋል? ጁኒየር ቲዩብን ይጣፍጣል ኬኩ እንዳታሳይ ይዘጋ ተምብሬል ፎቶ እነሳ ዩቲዩብ የሰራ ነው። ፎቶ እነሳ ፎቶ የራሳችሁ ጉዳይ ጋይስ። እሺ አንኛው ቁረሽ ሁላችሁንም አመሰግናለሁ። እቺ ልጅ ወዶ አጮ እኮ ከሩቅ ሀገር የመጣችሁ በዚሁ አጋጣሚ የምር አራብሳ ነው አይደል? ነው የገጠር ነው የምታመጣው እዚህ ድረስ እናቴ። ለማንኛውም 400 ሺህ ቪው ሁላችሁንም አመሰግናለሁ። ኬካችን እንቁረስ፣ ሴሌብሬት እናድርግ፣ እንብላ፣ እንጠጣ እና ለማንኛውም ሁላችሁንም አመሰግናለሁ። ቀጣይ ደግሞ ቆንጆ ከዚህ የተሻለ ጸዴ ስራ እንደምንሰራ በጣም እርግጠኛ ነኝ። ሰብስክራይብ አድርጉ። እሺ ሰብስክራይብ ይሄን ሰብስክራይብ አድርጉና ከዛ ትዝ ካላችሁ ያኛውን ታረጋላችሁ። ጊዜ ከተረፋችሁ ምቀኛ ጁኒየር ቲዩብን ሰብስክራይብ አድርጉ። ኬክ ይዞ መጥቷል ልጅ። እንግዲህ እናንተ ሰብስክራይብ ታደርጋላችሁ ብሎ ኬክ ይዞ መጥቶ እና ሰብስክራይብ ካላደረጋችሁ ችግር ነው። ለማንኛውም ኬካችን እንቆርሳለን። ዘፈኑ ምን እሺ ነው? ዘፈኑ ይከፈት እንጂ ዘፈኑ ይከፈትልኝ እንዴ? ያማል እንዴ? ዘፈኔ ካልተከፈተማ ኬኩን አልቆርስም። ክፈተው እኮ እኔ እንደዚህ የቆርቁረሽ እንጂ 400 ሺህ ቪው ዋው
ማቲ ይገረበታል። ማቲ ሰብ አንተ ምን ሆነህ? እናመሰግናለን። ምንም አይገባም። ቆይ አንጀታችንን ምንድን ነው? ምንድን ነው? ኬክ አይደለም እንዴ? ነገር ልበላው ነው? እዛ ጋር ምንድን ነው? ጥሬ መሰለህ? እስኪ ካሜራማን አይጎርስም። እና ፋሚሊ እንግዲህ የዛሬው ቪዲዮ ይሄን ይመስላል። ጸዴ ዳንስ አይታችኋል። እና የደነስኩላችሁ ዳንስ ባይዘው ከክሊፑ የወረደ ነው። ይኸውልህ ከክሊፑ ቀጥታ ክሊፑን ስታዩት ዳይሬክት ይገባችኋል። በነገራችን ላይ ክሊፑ ማሙራሱ አለ አለውበት የጨፈረው ጭፈራ እንዳይመስላችሁ አስነካ ነው የምልህ። ግን ብር አልሰጠኝም። ብር የሰጠኝ ነገር የለም። 400,000 ቪው ገባ ችጋራም ብቻ ምን ሰጠኝሽ? ያማል ምን የሰጠኝ ነገር አለ? ከኔ ጋር ክሊፕ መስራት በራሱ ነገር ነው። ለምን ነው ታውቃለህ? አሁን ይሄን ቪዲዮ የሚያዩ ሰዎች ራሱ ከኔ ጋር እንደሰራ ሲያውቁ ሰብስክራይብ አድርጉ። ብቻ ጸዴ ክሊፕ ሰርተናል። ሁላችሁም እየገባችሁ እዩት ቪዲዮን። አረጋጋይ ጸዴ ቪዲዮ ነው። ልጅቷ ለምን ነው የማታወራው? ለምን ነው የማታወራው? እንግዳ መሄድ አለብኝ። ሰዓት ገና እኮ ነው። አይደለም ቀጠሮ ነበረብኝ። ረስቼዋለሁ። ታውቃለህ? አሁን አንዴ መጣችሁ። አንተ እኛ ከሷ በኋላ አንዴ መጣች። አንተ አሽቃባጭ ሰው አሁን አይመጣች ይላል። ከሷ በኋላ መጡ። እኛን ቆዩ አትልም? ወሬ ነው የምትሄጂው? ወደ ቦሌ። እናንተ ትሄዳለህ? እኔ ነው አልፈለከኝም። እሺ የት ነው የምትሄጂው? ቦሌ። እሺ እስከ መገናኛ ላድርሳት እና እኔ ሊዳ በዙ በቃ ትችላለህ። ኬኩ እኔ ጋር ነው የሚሆነው። ደፋር ነህ። አይ ቆይ እና አሁን አይ በቃ አልኩ እስከ መገናኛ ይሻልሽ። ይሻል መገናኛ ድረስ ይሸኝሽና አድርሳትና ወይ ከመገናኛ ቅርብ ነው እኮ ቦሌ። ከመገናኛ በኋላ ትሄጂሽ በቃ ጠላጠላውንም ብትሄድስ ብቻ ነው። ማንኛውም አመሰግናለሁ። ያላሰበችውን ኬክ ነው የበላችሁ። መጣ እቺ ልጅ ኬኩን ደግሞ ፍሪጅ ውስጥ አድርገውና ለልደት እንዴ እናከብርበታለን። የሬሳ ማድረቂያ ወገውና 2 ሳምንት ነው የቀረው ልደቴ። እቀጥልበታለሁ በቃ እና ፋሚሊ ዛሬ ቪዲዮአችን ይሄን ይመስል ነበረ። በስተመጨረሻም እንደዚህ ይሄው እናቴ ተሙት ነገር ዩቲዩብ ትሰራለህ ከዚህ በኋላ። እናቴ ተሙት ምን አይነት ቪዲዮ እንደምሰራ አብራችሁ ታያላችሁ። አይዲያው የለም ትላለህ። አረጋውና ኬኩን በቃው ሊድና ካሜራማን አንተ ሲቶና ሊድ ነኝ። አረ ነው ከኛ ጋር ትሄዳለህ። አይኔ ሲሻለኝ በቃ በኋላ ይገመጥ ጄቱራ መኪና በቃ ይመች። እንገናኛለን። ምንድን ነው እንደዚህ መቸኮል? በቃ ብራዘር ናቴ ተሙት ሂድ በቃ እንካ ስልኬን እንዲህ ቀልቤን ምን ያረሰውን ነገር አለ እና በቃ ደውሉልኝ። በቃ እደውልልሻለሁ። አንተም ስትደርስ ደውል እንዴ ምን እሺ ቻው በቃ ያው ስሙ ናት የሆነ እንግዲህ ያው ለእናንተ አልነግራችሁም። ማቲያስ ታምኗል ልጅ ኬክ እንብላ
አረጋጋ 400 ሺህ ገብቷል። ሰብስክራይብ አድርጉ። ይመቻችሁ። አንተ እልክልሃለሁ በቃ ደህና